ዛሬ ስለ ዩቲዩብ ሻዶ ባን እና እንዴትስ መከላከል እንደምትችሉ አሳያችኋለሁ። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ እና ሼር በማድረግ ጀምሩት። የዩቲዩብ ቻናላችሁ ልክ በቁም እንደሞተ ሰው ሆኖ ያውቃል? በህይወት አለ፣ ግን በኦክሲጅን እርዳታ ብቻ እንደሚተነፍስ ቪዲዮ አፕሎድ ታደርጋላችሁ፣ ግን ምንም አይነት ውጤት የለውም፣ ምንም አይነት ቪውም የለውም። ለተከታዮቻችሁ ወይም ለሰብስክራይበሮቻችሁ የቪዲዮ ኖቲፊኬሽን አይገባላችሁም፣ ወይም ሰርች ሲደረግ የእናንተ ቪዲዮ አይመጣም። ዩቲዩብም የእናንተ ቪዲዮ ለሰዎችም አያሳይም። ይህ ሻዶ ባን ወይም ድብቅ እገዳ ይባላል። ሻዶ ባን ማለት እናንተ ሳታውቁ የቻናላችሁ እይታ ሲታገድ ወይም የቻናላችሁ እይታ ሲቀንስ ነው። ዩቲዩብ ላይ አላችሁ፣ ነገር ግን አልጎሪዝሙ የማይታይ ወይም ደግሞ እናንተን እንዳትታዩ አንቪዚብል አድርጓቸዋል። አንድ ጥናት እንደሚያሳየው በመቶዎች የሚቆጠሩ የታገዱ ቻናሎችን ከመረመሩ በኋላ የደረሱበት ውጤት ቢኖር ዩቲዩብ ዝም ብሎ ህግ ስለጠሳችሁ ብቻ ቻናላችሁን አያግድም ብሏል። አሳሳች፣ አጸያፊ ወይም አጠራጣሪ ይዘት ስታቀርቡ በድብቅ ያግዳቸዋል ወይም ደግሞ ሻዶ ባን ውስጥ ይከታቸዋል። ዋናውና የጥፋት መንገዶቹን አሁን ነግራቸዋለሁ። በመጀመሪያ ዩቲዩብን የሚያስቆጡ ስህተቶችን እንመልከት። አንደኛ፣ የማህበረሰብ ደንብ መጣስ ኮሚኒቲ ጋይድላይንስ። ይህም ማለት የጥላቻ ንግግር፣ አመፅ ወይም አሳሳች መረጃዎችን በቪዲዮ ለተመልካች ማጋራት። ሌላኛው የቤተሰብ ወጥመድ የሚባለው ነው። ፋሚሊ የሚለውን ቃል ያለገደብ መጠቀም ወይም ደግሞ ለልጆች የማይመጥኑ ይዘቶችን ለልጆች ይሆናሉ ብሎ ቪዲዮ መስራት ወይም ደግሞ this video is for kids የሚለውን ክሊክ ማድረግ። ሌላኛው ደግሞ የስፓም ይዘት ያላቸውን በቪዲዮ ስር የማይገናኝ አስተያየት መጻፍ ወይም ደግሞ የውሸት ሰብስክራይበሮችና እይታዎች መግዛት። እነዚህን የሚያካትት ቪዲዮዎች የምትሰሩ ከሆነ የተለያዩ ፌክ ቪው፣ ፌክ ሰብስክራይበርስ የምትጠቀሙ ከሆነ በቀላሉ ሻዶ ባን ውስጥ ትገባላችሁ። እዚህ ጋር ደግሞ ሌላ ማንሳላችሁ የምፈልገው ሀሳብ ደግሞ ቪዲዮዎችን ማጥፋት ስህተት ኦር ዲሊት ቪዲዮ። እጅግ በጣም ብዙ ሰዎች የሚሳሳቱት እዚህ ጋር ነው። በአጭር ጊዜ ውስጥ 3 እና ከዛ በላይ ቪዲዮዎች ዲሊት ማድረግ፣ ይህ እጅግ በጣም ከባድ ትልቅ ስህተት ነው። እንዲሁም በቀላሉ የዩቲዩብ ሻዶ ባን ውስጥ ሊከታችሁ ይችላል። ስለዚህ በአንድ ጊዜ ብዙ ቪዲዮዎችን ማጥፋት አይኖርባችሁ ማለት ነው። የቆዩ ወይም ደግሞ እይታ የሌላቸውን ቪዲዮዎች ዲሊት ስታደርጉ ቻናላችሁን እያጸዳችሁት ሳይሆን የቻናላችሁን ታሪክ ወይም ደግሞ ራንኪንግ ሊስት እያጠፋችሁት ነው። ስለዚህ እጅግ በጣም ትልቅ ጥንቃቄ ማድረግ ይኖርባችኋል። ዩቲዩብ የእናንተን ቪዲዮዎች ወይም ደግሞ የእናንተን ቻናሎች ለሰዎች ለማድረስ ወይም ለሰዎች ሪኮሜንድ ለማድረግ የታሪክ ማህደራችሁን ነው የሚመለከቱት። ስለዚህ የተለያዩ አይነት ቪዲዮዎችን ቪው የላችሁም ብላችሁ የምታጠፉ ከሆነ እጅግ በጣም ትልቅ ስህተት እየሰራችሁ ነው። ቪዲዮዎችን ዲሊት ማድረግ እንደሚታወቀው ወደ ዜሮ መመለስ ስለሆነ እጅግ በጣም ጥንቃቄ ማድረግ ይኖርባችኋል። ቪዲዮዎችን ዲሊት ከማድረግ ይልቅ አንሊስትድ ወይም ፕራይቬት ማድረግ የተሻለ ነው። ሻዶ ባን ውስጥ እንደገባን እንዴት ማወቅ እንችላለን? አንደኛ፣ የቪዲዮ እይታዎቻችን ወይም ቪው ድንገት ሲቀንስ። ሁለተኛ ደግሞ ቻናላችሁን የተመልካች ተሳትፎ ሲያጣ ወይም ኢንጌጅመንት ዲክሪዝ። ሶስተኛው ደግሞ ቻናላችሁ ሰርች ሲደረግ አለመገኘት። የሻዶ ባን መፍትሄዎች። ሻዶ ባንን ለማጥፋት ጊዜያትን ሊወስድባችሁ ይችላል፣ ቢያንስ ወደ 3 ወር አካባቢ። እነዚህም ባህሪዎች ወይም ምልክቶች ካያችሁ ማድረግ ያለባችሁን 4 አይነት ደረጃዎች እነግራችኋለሁ። አንደኛ፣ አጠራጣሪ ነገሮችን ማቆም ይኖርባችኋል። ዩቲዩብ ቻናላችሁ ላይ የምትሰሩት አጠራጣሪ የሆነ ነገር ወይም ቪዲዮ ከሆነ እሱን ማቆም ይኖርባችኋል። ሁለተኛ ደግሞ ችግር ያለባቸውን ቪዲዮዎች ማስተካከል ይኖርባችኋል። ሶስተኛ ደግሞ ከእውነተኛ ተመልካች ጋር መገናኘት ወይም ደግሞ ከእነሱ ጋር ኢንጌጅ ማድረግ ይኖርባችኋል። በቀላሉ አቋራጭ መንገድ ፈልጋችሁ ቻናላችሁ ቶሎ ለማሳደግ አትሞክሩ። ለምሳሌ ሰብስክራይብ ማስደረግ፣ ዋች አወር ማስሞላት፣ እሱን ያጠቃልላል። አራተኛ፣ ዩቲዩብ ሰፖርት ቲም ማናገር። ስህተት መሆኑና እርግጠኛ ከሆናችሁ ለዩቲዩብ ሰፖርት ቲም ማስረጃ በመላክ እነሱን ማነጋገር ትችላላችሁ። እነሱም የእናንተን ችግር ይፈታላችኋል። ነገር ግን እነዚህን መግቢያ ላይ የነገርኳችሁን ነገሮች ባለማድረግ ዩቲዩብ ቻናላችሁን ከሻዶ ባን መከላከል ትችላላችሁ።